ነገ የሚባል ቀን የለም። ህልምህን እየገደለ ያለውን ነገ ስራዋለሁ። ፕሮክራስቲኔሽን የማሸነፊያ መንገዶች። ትልቅ ህልም ኑራችሁ ነገ ጀምራለሁ፣ በሚቀጥለው ሳምንት፣ ቆይቼ እያላችሁ ራሳችሁን አግኝታችሁ ታውቃላችሁ? በእናንተና በግቦቻችሁ መካከል ያለው ብቸኛው እንቅፋት አሁኑኑ መጀመር የሚለው ቀላል ተግባር እንደሆነ ብነግራችሁስ? በዓለም ላይ ካሉ የመቃብር ስፍራዎች ሁሉ በላይ እጅግ ብዙ ውድ ሀብት፣ ያልተጻፉ መጽሐፍ፣ ያልተሰሩ የፈጠራ ሥራዎችና ያልተሳኩ ታላላቅ ህልሞች የሚገኙት ነገ በሚባል መቃብር ውስጥ ነው። ሁላችንም በሕይወታችን ነገ ጀምራለሁ፣ ሰኞ ይሁን፣ ማክሰኞ፣ በሚቀጥለው ወር ይሻላል እያልን ያሳለፍናቸው ስንት ዕድሎች አሉ። እኔ ለራሴ ለተወሰነ ጊዜ በዚህ አዙሪት ውስጥ ነበርሁ። ነገር ግን ዛሬ ነገ የሚባል ቀን እንደሌለና ሕይወታችንን የምንቀይርበት ብቸኛው ሰዓት አሁን ብቻ መሆኑን በማሰብ ተመልሼ መጥቻለሁ። በዛሬ ቪዲዮአችን ነገ ማለትን ክፉ በሽታ አስወግደን አሁን ላደርገው በሚል አዲስ መንፈስ እንዴት መተካት እንደምንችል እንነጋገራለን። ይህን ቪዲዮ እስከ መጨረሻው ከተከታተላችሁ ስንፈትን ድል አድርጋችሁ ወደ ተግባር የምትገቡባቸውን 6 የጥበብ ቁልፎች አጋራችኋለሁ። አብራችሁ ይቆዩ። የመጀመሪያው አሁኑኑ ጀምር የሚለው ሕግ ነው። ብዙዎቻችን ነገ እሰራዋለሁ ስንል ሰነፍ ስለሆንን ብቻ ይመስለናል። ነገር ግን እውነቱ ሌላ ነው። ፕሮክራስቲኔሽን ወይም ሥራ ማዘግየት ማለት የስሜት መቆጣጠር ችግር ነው። አእምሯችን ከባድ ሥራ ሲያጋጥመው፣ ለምሳሌ ጅም መሄድ፣ ከባድ ጥናት መጀመር ወይም አዲስ ቢዝነስ ማቀድ ጭንቀት ይሰማዋል። ያንን ጭንቀት ለማስወገድ ደግሞ አእምሯችን አሁን ተዝናና፣ በኋላ ወይም ነገ ትሰራዋለህ የሚል የውሸት ተስፋ ይሰጠናል። ያን ጊዜ ደስ ይለናል። ግን ያ ደስታ የጥቂት ደቂቃዎች ብቻ ነው። ሥራው ሳይሰራ ሲቀር ግን ጸጸትና ጭንቀት ይወለዳል። ሁልጊዜም አንድ ሥራ መስራት ስታስቡ አሁኑም ሙዲ አይደለም፣ በኋላ እሰራዋለሁ እያላችሁ ታሳድዱታላችሁ። ስኬታማ ሰዎች ግን ስሜታቸው እስኪመጣ አይጠብቁም። ምክንያቱም ስሜት ይለዋወጣል፣ ተግባር ግን ውጤት ያመጣል። ሁለተኛው 5 ሰከንድ ሕግ ዘ 5 ሰከንድ ሩል የሚለው ነው። ሁለተኛውና እኔም በጣም የረዳኝ ሕግ የሜሊ ሮቢንስ የ5 ሰከንድ ሕግ ነው። አንድ ነገር ለማድረግ አስበህ ስንፈት ሲመጣብህ ወይም ስልክን መጎርጎር ስትጀምር በአእምሮ ውስጥ ከ5 ተነስተህ ወደ 1 ቁጥር 5 4 3 2 1 ልክ አንድ ላይ ስትደርስ እንደ ሮኬት ተነሳ። አእምሮህ ለምን ነገ አይሆንም የሚል ሰበብ መደርደር ከመጀመሩ በፊት ቀድመ ተንቀሳቀስ። ይህ ሕግ በአእምሮ ውስጥ ያለውን የማመንታት ሰንሰለት ይበጥሰዋል። ይህን ሕግ አሁኑ ሞክረው። ማንበብ የፈለገው መጽሐፍ፣ ኤዲት ማድረግ የፈለገውን ቪዲዮ፣ መጀመር የፈለገውን ቢዝነስ ወይም ማንኛውም ቀላል ወይም ከባድ ሥራ ሊሆን ይችላል። ብቻ አንተ ያለምንም ማመንታት አሁኑኑ ጀምረው። ሶስተኛ የ2 ደቂቃ ሕግና የመጀመሪያው እርምጃ። ሶስተኛው ቁልፍ ሥራውን አለማክበድ ነው። ብዙ ጊዜ አንድን ሥራ ለመጀመር የምንፈራው ሥራው ከባድ ነው ብለን ስለምናስብ ነው። ለምሳሌ ዛሬ 10 ኪሎ ሜትር እሮጣለሁ ካልክ አእምሮ በጣም ይፈራል። በዚህም ምክንያት አይነገ ይሆን ይላል። ይልቁንም ሥራውን ወደ 2 ደቂቃ ሥራ ቀይረው። 10 ኪሎ ሜትር እሮጣለሁ ከማለት ይልቅ ስፖርት ጫማዬን አደርጋለሁ በል። በዚህም ጫማ እንዳደረግኸው ያለምንም ፍራቻ ሩጫውን ለመጀመር ትጓጓለህ። መጽሐፍ አነባለሁ ከማለት ይልቅ 1 ገጽ ብቻ አነባለሁ በል። አንዴ ሥራውን ከጀመርኸው በኋላ ለማቆም ይከብድሃል። ትልቁ ጦርነት መጀመሩ ላይ እንጂ መጨረሱ ላይ አይደለም። መጀመር የድል ግማሽ ነው የሚባለውም ለዚህ ነው። አራተኛ ትክክለኛ ጊዜ የለም ዘ ማይዝ ኦፍ ፐርፌክት ታይሚንግ። ሌላው ትልቁ ማታለያና ብዙ ሰዎችን ወደ ኋላ የሚጎትተው ሁኔታዎች ሲመቻቹ ጀምራለሁ የሚል ሰበብ ነው። ገንዘብ ሲኖረኝ፣ ትምህርት ስጨርስ፣ ሰላም ሲሆን ወዘተ እያልን ሰበብ እንደረድራለን። እውነታው ግን ሁኔታዎች 100% የሚመቻቹበት ቀን በፍጹም አይመጣም የሚል ነው። ጥበብ ማለት ባሉ ጥቂት ግባቶች መጀመር ነው። ካለበት ቦታ ባለ ነገር ዕውቀትና ማቴሪያል ጀምር። በሂደት መንገዱ ይገለጥልሃል። ንስር መብረር የሚማረው ከጫፍ ላይ ዘሎ ከወደቀ በኋላ ክንፉን እያማታ እንጂ ቆሞ ክንፉ እስኪጠነክር በመጠበቅ አይደለም። ለመጀመር የተሻለው ጊዜ ትላንት ነበር። ቀጣዩ የተሻለ ጊዜ ደግሞ አሁን ነው። መጠበቅን አቁሙ። ዛሬ አንድ ትንሽ እርምጃ ውሰዱና ሕይወታችሁን ሲቀየር ተመልከቱ። አምስተኛ የነገ ዋጋ ዘ ኮስት ኦፍ ቱሞሮ። አንድ ነገር አስቡ። ዛሬ ነገ ያልኸው ሥራ ዋጋው ስንት ነው? ጊዜን ብቻ ሳይሆን በራስ የመተማመን አቅምህን ጭምር ነው ያጣልኸው። ለራስ የገባውን ቃል በየቀኑ ስታጥፍ አእምሮህን የምንም ዋጋ የለኝም፣ አቅም የለኝም፣ የገባሁትን ቃልም አልጠብቅም ብሎ ማመን ይጀምራል። ይህ ደግሞ ለድህነትና ለውድቀት ትልቁ መንገድ ነው። ዛሬ የምታደርገው ጥቃቅን ሥራ የነገውን ማንነትን ይገነባል። አንድ የሚባል አባባል አለ። እሱም ብዙ ጊዜ ጭንቀት የሚፈጠረው ማድረግ በማንችለው ነገር ሳይሆን ማድረግ የምንችለውን ነገር ሳንሰራ ስንቀር ነው ይላል። እስኪ አስበው፣ ሰማዩ ቢወድቅስ? ነገ ጧት ፀሐይ ባትወጣስ ብለህ ተጨንቀህ ታውቃለህ? በእርግጠኝነት አታውቅም። ምክንያቱም በፀሐይ መውጣትና ለመውጣት ዙሪያ አንተ ምንም አይነት ነገር ማድረግ ስለማትችል ነው። የምትችለውን አንድ ትንሽ ነገር አሁኑኑ ጀምር።
6ኛ የትናንቱ ዕዳ ዘ ዲቢት ቱ ዮር ፓስት ሰልፍ። አንድ ነገር አስተውላችኋል? ዛሬ የምትጨነቁበት ሥራ ወይም ዛሬ ነገ እሠራዋለሁ የምትሉት ጉዳይ ምናልባት ከሳምንት ከወር የዛሬ ሳምንት እሠራዋለሁ ብላችሁ ያቆያችሁት ሊሆን ይችላል። በጥበብ መነጽር ስናየው ሥራ ማዘግየት ማለት ለወደፊት ማንነታችሁ ዕዳ ማከማቸት ማለት ነው። ዛሬ መሳቅና መዝናናት ሕይወታችሁን መኖር ሲገባችሁ በጭንቀት የምትታመሱት የትናንቱ ማንነታችሁ ሥራውን በዛሬ ስላስተላለፈው ነው። ስለዚህ ዛሬ ሥራችሁን ስትሠሩ ለራሳችሁ ውለታ እየዋላችሁ እንደሆነ አስቡ። የነገውን እንዳይጨነቅ ዛሬውኑ ልጨርሰው የሚል አስተሳሰብ ይኖራችሁ። ራሳችሁን የምትወዱ ከሆነ ለነገ ማንነታችሁ ጭንቀት ሳይሆን ሰላምን አውርሱት። 7ኛ ፍጹምነትን መጠበቅ። ፐርፌክሽኒዝም ኢዝ ኤ ትራፕ። ብዙዎቻችን ሥራን የምናዘገየው ሰነፍ ስለሆንን ብቻ ሳይሆን በጣም ጎበዝ መሆን ስለምንፈልግ ነው። ሁሉ ነገር ካልተሟላ፣ ካሜራዬ ምርጥ ካልሆነ፣ ዕውቀቴ ካልበዛ፣ ልምዴ ካልተስተካከለ አልጀምርም እንላለን። ጥበብ ግን እንዲህ ትላለች፣ ደን ኢዝ ቤተር ዛን ፐርፌክት። ተሰርቶ የተጠናቀቀ ነገር ካልተጀመረ ፍጹም ሐሳብ ይበልጣል ማለት ነው። መጀመሪያ መጥፎ ሰርተህ ለመጀመር ፈቃደኛ ካልሆን በፍጹም ጥሩ ወደ መስራት አትሸጋገርም። ንስር መጀመሪያ ክንፉን ሲያማታ ይሳሳታል፣ ይወድቃል። ነገር ግን መውደቁን ሳይፈራ በመሞከሩ ነው የሰማይ ንጉሥ የሚሆነው። ብዙ ጊዜ ምንም የማንስረው ሥራው ፍጹም ሆኖ እንዲወጣ ስለምንፈልግ ነው። የመጀመሪያው ሥራ ስህተት ቢኖረውም ምንም አለመስራት ግን ትልቁ ስህተት ነው። መጀመሪያ መጥፎ ሥራ ለመስራት ፈቃደኛ ሁን፣ ከዚያ በኋላ እያሻሻለው ትሄዳለህ። ስለዚህ በስህተት ለመጀመር አትፍሩ። ስህተታችሁ የጥበብ መጀመሪያችሁ ነውና። ውድ የሰናይ ዊዝደም ቤተሰቦች ዛሬ አብረን ያየናቸውን ነጥቦች በአንድ ቃል ይጠቃለሉ ቢባል አሁኑኑ ጀምር የሚል ነው። እኔም ነገ እሠራዋለሁ እያልኩ ላለፉት ጥቂት ሳምንታትና ወራት ጠፍቼባችሁ ነበር፣ ግን ያንን ስንፈት ሰብሬ ዛሬ ተመልሻለሁ። እናንተስ ዛሬ ምን ለመጀመር ወስናችኋል? የዛሬ ቤት ሥራችሁ ላለፉት ቀናት ወይም ወራት፣ ሳምንታት ስታንገራግሩበት የነበረውን አንድ ሥራ ቪዲዮውን እንዳያችሁ ወዲያውኑ ጀምሩት። ቢያንስ ለ5 ደቂቃ ብቻ ስሩት። ውጤቱና የጀመራችሁትን ሥራ ኮሜንት ላይ ዛሬ ጀምሬያለሁ ብላችሁ ጻፉልኝ። ይህ ቪዲዮ ለጓደኞቻችሁ እንዲደርስ ላይክ እና ሼር አድርጉት። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የጥበብ ቤተሰብ ሁኑ። ያስታውሱ፣ ነገ የሚባል ቀን የለም፣ ጥበብ ዛሬ ናት። እንደዚህ አይነት አነቃቂ መልእክቶች በቴሌግራም እንዲደርሷችሁ ከፈለጋችሁ በኮሜንት የመጀመሪያው ቦታ ላይ አስቀምጥላችኋለሁ። ጆይን ብላችሁ ተጠቀሙ። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ። ሰናይ ዊዝደም ነበር።